አለይኩም ወራህመቱላሂ ወበረካቱ። ስሜ ማራ ይባላል ወይም ደግሞ በበፊት ስሜ ጸጋ ወይም ቤተልሔም። የተወለድኩት አዳማ ነው። የምኖረው ከእናቴ ጋር ነው። ክላሴ 11 ለቤተሰብ የመጀመሪያ ልጅ ነኝ። በልጅነቴ እንደ ማንኛውም ልጆች ነበርኩኝ። ማለት እማራለሁ፣ ቤተክርስቲያን ሄዳለሁ። ከቤተክርስቲያን ከእናቴ ጋር ያለኝን ነገር እንትን እላለሁ። የቤተክርስቲያን ውሎዬ ለቤተክርስቲያን ይሄን ያክል ከልጅነቴ ቦታ ያለኝ አልነበረም። ማለት ይሄን ያክልም ቦታ አልሰጠውም ነበረ። የሆነ ራሴን ካወቅኩ ምናምን በኋላ ሰንበት ትምህርት ቤት ገባሁኝ። ለ5 ዓመት ለ3 ዓመት ምናምን ህፃናት ክፍል አገለገልኩኝና ከ2 ዓመት በኋላ ወደ ወጣቶች ክፍል ገባሁ። ከጊዜ በኋላ ንጽጽር ጀመርኩኝ። ይሄ ማለት 15 14 8ኛ ክላስ እያለሁ እና ንጽጽር ከጀመርኩኝ በኋላ ብዙ ራሴ ላይ ጥያቄ የመጡብኝ ነገራቶች ነበሩ። እንዲሁም ከጥያቄዎቹ በፊት ደግሞ ለእስልምና ህይወት ከልጅነቴም ፍላጎት ስለነበረኝ ይሄን ያክልም ቦታ እንትን አላለብኝም። ጊዜም ምናምን እንትን ለማለት አልወሰደብኝም እና ቀጥታ ለማነጻጸር ነው የወሰንኩት። ሳነጻጽር ብዙ ጥያቄዎች ቀርቦልኝ ነበረ። ያም ጥያቄ እንዴት ኢየሱስ እንትን አለ ምናምን አንዳንድ ጥያቄዎች ኢየሱስ በተሰቀለ ጊዜ ኤሎሄ ኤሎሄ ለማ ሰበቅተኒ አምላኬ አምላኬ ሆይ ለማ ተውከኝ ብሎ በጸለየ ጊዜ እንደዚህ ከሆነ እውነት ኢየሱስ ክርስቶስ አምላክ ከሆነ እንዴት እንደዚህ ብለሽ ጠየቅሽ? እንዴት እንደዚህ ብሎ ጠየቀ? ተጠየቅኩኝና ይህንንም ስጠይቅ መልስ አልተሰጠኝም ነበረ። ያንንም እንትን በማለት ምናምን ነገር ወደ ቤተክርስቲያን ሄጄ ስጠይቅ ምናምን መልስ አልተሰጠኝም። ምንም የተመለሰልኝ ነገር አልነበረም። አንቺ መመርመራችን ተብዬ ነበር የተመለስኩትና መልሼ እንደዛ ከሆነ ምናምን ነገር በሚል ስለ ነቢያችን ረሱል አለይሂ ሰላቱ ሰላም ሰለላሁ ዐለይሂ ወሰለም ስለ እሳቸው እንትን ማለት ጀመርኩ። መጠየቅ ማነጻጸር ጀመርኩኝና ስጠይቅ ከክርስቲያኖች ነው ይሄ መልስ የተመለሰልኝ። ሙሐመድ ሞቷል። ሞቶም የመካ እንትን ውስጥ ጥቁር ድንጋይ ያለበት ውስጥ እሱ ውስጥ ተቀብሯል። እሱ ውስጥ ያለው አጽሙ ነው ተብሎ ተነገረኝና ከዛ በኋላ ያንን ነገር ይዤ እስልምናውንም እስከዚህ ሆንኩኝ። ማለት ጣልቼው ምናምን ሳይሆን ከቤት ውስጥ ካለው ነገር ምናምን ነገር ላይ እስከዚህ እየሆንኩኝ ሄድኩኝና የሆነ ሰዓት ላይ 8ኛ ክላስ እያለሁ ከጓደኞቼ ጋር ምናምን ነገር እንደዚህ መጠየቅ ጀመርኩኝ። ቁርአን ለመማር ምን እንደሚያስፈልግ ምናምን ሻሃዳ ለመያዝ ምን እንደሚያስፈልገኝ ምናምን ሁሉንም ነገር ጠየቅኩኝ። እሱን ስጠይቅ ቀላል ነው ምናምን ነገር ብሎ ያለውን ነገር መስጊድ ሄጄ ሻሃዳን እንደማገኝ ሁሉንም ነገር ሲነግሩኝ እንደ ወንድም የማየው ከወንድምን በላይ አድርጌ ማስበው አለና ለሱ ሄጄ ከማዘር ጋር ሄደን ልንጠይቀው መስለም እፈልጋለሁ አልኩትኝ። ስለው እሷን አያትና ትስለም ሲላት እንዴት አንድ ትሪ ተለያይተን እንበላለን አለችና መለሰችለት። ከጊዜ በኋላ በቃ በእስልምናው ይበልጥ ጉጉት እንዲኖረኝ መጣ። ብሰልም እሷ ትቀበለኛለች ብዬ አሰብኩኝ። እንደዛ እያልኩኝ ከጊዜ በኋላ ሳስበው ምናምን ነገር ከቤት መባረር ምናምንም አልመሰለኝም። ከቤት እወጣለሁ እንደዚህ ጫና ይበዛብኛል ምናምን ነገር ብዬ አላሰብኩም ነበር። ሄድኩኝ ቁርአን ቤት እንድገባ ምናምን ጠየቅኩት። እዛ ዛሬ ዝግጁ ነሽ ምናምን ሲለኝ አይ ዛሬ ዝግጁ አይደለሁም ምናምን ብዬ ወደ ቤት ተመለስኩኝ። እንደሚያስመዘግበኝ ቃል ገባልኝና ወደ ቤት ተመልሼ ምናምን በማግስቱ ቁርአን ቤት ልሄድ በማግስቱ ሻሃዳም ልይዝ ተነጋግሬ ከመጣሁ በኋላ ማዘር ቤተክርስቲያን እንሄዳለች። ቤተክርስቲያን ስትለኝ አልሄድም፣ አሁን አልሄድም፣ አንቺ ሂጂ ያለ መሄድ ብቻ ቡና አፍልቼ ምናምን እጠብቅሻለሁ አልኳት። እሺ ብላ እሷም ወጣች። ስትመለስ ጸበል አምጥታ ነበርና ነይ ጸበል ጠጪ ስትለኝ አልጠጣም አልኳት። ለምሮ ማጠጭ ስትለኝ አንድ ጥያቄ ጠይቅሻለሁ፣ ለዛ ጥያቄ መልስ ከሰጠሽኝ እውነት እጠጣለሁ አልኳት። ከዛ እሺ ምንድነው ጥያቄው ስትለኝ ማርያም ማናት? እንዴትስ እንትን አለ? ስዕሏ ኬት መጣ ብዬ ጠየኳት እና በጣም ተቆጣች። በቃ በዛ ሰዓት ጸጉሬን እስከማቃጠል ደረጃ ደርሳለች። ማለት ይሄ ሂጃብ የምታረጊው ነገር ምናምን ነው እንደዚህ ሰዓት ውስጥ የከተተሽ ብላ
ጸጉሬን እስከ ማቃጠል ደረጃ ደርሳለች። እና በሰዓቱ አልሐምዱሊላህ አመለጥኩኝና አንድ ቤት ገባሁኝና እሷ ጋር ገብቼ ልትመታኝ ነው ምናምን ነገር አልኳቸው። ምን ብለሻት ነው ምናምን ነገር ሲሉኝ እንደዚህ አልኳት። ነይ በቃ ምናምን ብለውኝ ይዘውኝ ገቡ። ለመኗት ይቅርታ አድርጊላት ምናምን ሲለው በመሀል እግሯን ተሰበረች። አይ እንደዚህ ከሆነማስ በቃ ከእናቴ አይብስም፣ ሰዓቱ ጊዜ ሲደርስ ራሴን በምችልበት ሰዓት ሻሃዳ ይዛለሁ ብዬ ተቀመጥኩኝ። ንስሐ መግባት አለብሽ ሰንበት አትጀምሪም ተብዬ ተከለከልኩኝ። እና ንስሐ ለመግባት የንስሐ አባት ነበረኝ እና ሁሌ ንስሐ ሊገባ ሲሄድ ሁሌ ከራሴ ጋር የማወራው ነገር እንዴት ለአንድ ሰው ስተት ለሚሰራ ሰው እንዴት ኃጢአት ይናዘዛለሁ ብዬ ሁሌ ከራሴ ጋር አወራ ነበርና እሄድና መለስ ነበረ። ዛሬ ንስሐ ገባሽ ሲሉኝ ልገባ ብዬ እኮ አባን አጧቸው ምናምን አግኝተው ሲያናግሩልኝ ምናምን ነገር ደግሞ መልሼ ይመጣ ነበርና ሰፈር ግቢ ውስጥ አንድ ኦርቶዶክስ አለ። ነይ እኔ ልውሰድሽ፣ የገዳም ብር እኔ እችልሻለሁ፣ የፈለግሽበት ገዳም ትሄጃለሽ፣ ለምትፈልጊው ጥያቄ መልስ ታገኛለሽ፣ ነይ ንስሐ ግቢ አለኝ። ሲለኝ አይ ይቅርብኝ አልኩት። ነይ እውነት ችግር የለውም የገዳም ብር እኔ እችልሻለሁ አለኝ። የገዳምን ነገር ስላየሁት ምንም አልጓጓሁለትም። ማለት አንዴ ሄጃለሁ እና ላይፉን ስላየሁት ምንም እንትን አላለኝም፣ ጥቅም አላገኘሁበትም፣ ተጎድቼበታለሁና አይ አመሰግናለሁ አልኩት። ሳያት እናቴ በጣም እንትን እያለች ነው፣ እያዘነችብኝ ነውና ከምታዝንብኝ በቃ እውነትም ንስሐ ልግባ እና ልቁረብ አልኩኝና ወስኜ ሄድኩኝ። ከእሷ ጋር ሄደን አባ ንስሐ አስገቡኝ በቃ አልኳቸው። እዛ እውነት ነው አሉኝ። ቤቲ እውነት ነው እምነትሽን ቀይረሻል